ሙሴ ያደገው በሁለት ሴቶች ነው። አንደኛዋ ሴት የምትነግረው ሙሴ የፈርዖን የልጅ ልጅ እንደሆነ ነው የምትነግረው። አንዱ ደግሞ እናቷ ናት። ባንተ የይሁዳ አንበሳ የናዝሬቱ ኢየሱስ ይመጣል። ይሄ የይሁዳ አንበሳ ይመጣበታል የተባለው ህዝብ የተሸነፈ ጡብ የሚጠፈጥፍ ባሪያ ነው። ለ400 ዓመት በግብጽ የገበረ ህዝብ ነው። ከዚህ ግን እግዚአብሔር ከዚህ ዘር ምንን ያወጣል? አንበሳ ይወጣል። የይሁዳ አንበሳ የምድር ታዳጊ ይወጣል። እናቱ ትነግረዋለች። አዘሴም ታይም ደግሞ ፓላስ ነው። የፓላስ እንጀራ ይበላል። የፓላስ ቋንቋ ይናገራል። በዘመኑ የነበረውን ትምህርት የተማረ በዘመኑ ኃያልና ታላቅ የተባለ ሰው ነው ይሄ ሰው። ነገር ግን መጽሐፍ ሲናገር በሁለት ድምጾች ውስጥ ትኩር ብሎ ኢየሱስን ተመለከተ። ፎከስ። ከዛስ በኋላ ይሄንን ፎከስ ክርስቶስ ላይ ማድረግ ሲጀምር የፈርዖንን ቤት ናቀው። ሊነቃ አይገባም እኮ አምሮብኛል በቤት ነው ማለት ያለበት። ዘሩ ጡብ እየጠፈጠፈ እሱ የፓላስ እንጀራ እኮ ነው የሚበላው። ኮምፈርት ዞኑ ግን እንዲሆን አልፈለገም። ማን ይነገረው ስለነበር? ክርስቶስ ይነገረው ስለነበር ናቀ ይላል። ኢየሱስ ማግኛችን ብቻ አይደለም መናቂያችንም ነው።